ዲቪ 2026 በተያዘለት የቀጠሮ ሰዓት በኢትዮጵያውያን አቆጣጠር ዛሬ ከምሽቱ 1 ሰዓት ለዕድለኞች ይፋ ይደረጋል። ከ1 ሰዓት ጀምሮ እናንተ የዳይቨርሲቲ ቪዛ 2026 ፕሮግራም ዕድለኛ መሆናችሁ ወይም አለመሆናችሁን የኮንፈርሜሽን ነምበር እያስገባችሁ የሚጠይቃችሁን እዚህ ጋር የምትመለከቱትን ዝርዝር እያስገባችሁ ማረጋገጥ ትችላላችሁ። የዳይቨርሲቲ ቪዛን ስራ አስመልክቶ በተከታታይ በነበሩት ዓመታት በጣም ጥራት ያላቸውን ስራዎች አንድ ሰው ቀድሞ ዲቪ ከመሙላቱ በፊት ዲቪ ሊደርሰው ይችላል ወይስ ላይደርሰው ይችላል የሚለው ማረጋገጥ የሚችልበትን አሰራር ጭምር ከማቅረብ አንጻር ብዙ ቪዲዮዎች እዚህ እንደምትመለከቷቸው ሰርቻለሁ። ከዚህም የተነሳ ባለፈው የዲቪ 2026ን አስመልክቶ ለእናንተ የሚጠቅም ቪዲዮ ከመስራት ባሻገር እኔ ራሴ ፎርሙን እንዲሁም ደግሞ ፎቶአችሁን አስተካክዬ መሙላት እጀምራለሁ ብዬ አናውንስ አድርጌ በጣም ብዙ ሰዎች ሰርቼላችኋለሁ። በእኔ በኩል ላሰራችሁ ወይም ደግሞ የዲቪ 2026ን ፕሮግራም ለሞላችሁ መልካም እድል እንዲሆንላችሁ እመኛለሁ። ከሰራኋቸው ቪዲዮዎች መካከል ይህንን ጥያቄ አቅርቤ ነበረ። የዳይቨርሲቲ ቪዛ እድል ነው ወይስ ዕውቀት ወይ በችሎታ የሚገኝ? ለዚህም ጥያቄ ይህንን ምላሽ ሰጥቼ ነበረ። አሁን እኔ እዚህ ጋር የምሰጣችሁ የተሻለ መልስ ዲቪ ዳይቨርሲቲ ቪዛ ሎተሪ ነው የሚለው። ነገር ግን እዚህ ሎተሪ ውስጥ ለመግባት ቅድሚያ ልታሟሉት የሚገባችሁ መስፈርት አለ። አሁን እዚህ እንደምትመለከቱት ትምህርትን አስመልክቶ 12ኛው መጠይቅ ላይ ስንሄድ what is the highest level of education you have achieved as of today የሚል አለ። እዚህ ጋር ከታች ባለው መሰረት you must have a minimum of high school diploma ይላል። ወይም ደግሞ የ2 ዓመት ስልጠና የሚጠይቅ ስኪል ኖሯችሁ ስራ የምትሰሩ ከሆነ ያንን ማቅረብ አለባችሁ ይላል። ስለዚህ ይሄ እድል ነው? እድል አይደለም። መማር አለባችሁ ማለት ነው። ዕውቀት መያዝ አለባችሁ ማለት ነው። ስራ መስራት አለባችሁ ማለት ነው። ይሄንን ከያዛችሁ በኋላ ያለው ነው እድል የሚባለው። ስለዚህ ነው እኔም ሳሳያችሁ ፎቶ ላይ ያተኮርኩበት ምክንያት ገና ወደ ዋናው ውድድር ብዙዎች ሳይገቡ ዲስኳሊፋይ ይደረጋሉ። ሲስተሙ ቼክ እያደረገ ዲስኳሊፋይ ያደርጋል። ስለዚህ የመጀመሪያ ስራ ሲስተሙ ማጣራት ትክክል የሆነውና ያልሆነው። ስለዚህ ከሚያጣራቸው ዋና ጉዳዮች አንዱ ፎቶ ነው። እዚህ ጋር አሁን ለምሳሌ እኔ ዶክትሬት ዲግሪ ያለኝ ምናምን ብዬ ሁሉንም መረጃ ብሞላ ይሄን ሊያረጋግጥ የሚችለው ኤምባሲ ላይ በኢንተርቪው ጊዜ ከማቀርባቸው ዶክመንቶች አንጻር ምንም አይነት ዶክመንት አታች ስለማይደረግ፣ ነገር ግን ያስገባውት ፎቶ በትክክል መመሪያውን የጠበቀ ነው ወይ የሚለውን እርሱን ማረጋገጥ ይጠበቅብኛል። እርሱን በትክክል ከሰራን በኋላ ነው ወደ እድል ውስጥ የምንገባው። ብዙ አመልካቾች ግን ወደ እድሉ ሳይገቡ ነው ሪጀክት የሚደረገው፣ ዲስኳሊፋይ የሚደረገው። እኔ ታዲያ ጥራት ባለው ሁኔታ ስሰራላችሁ የነበረው ይህንን ነው። በጣም ብዙ አመልካቾች ባዘጋጀውላቸው ኦንላይን ፎርም ሞልተው ማመልከቻው ገብቶላቸው ከዚያም በኋላ ደግሞ ማረጋገጫው ተልኮላቸዋል። በዚህም ደግሞ ይህንን ስራ በመስራቴ እኔም ደስ ይለኛል። እንደገና ደግሞ ተጠቃሚዎቼም እርካታ እንዳገኙ ብዙ አስተያየት ጽፈውልኛል። ሰዎች ኃጢአት በሌለበት ሕያው አምላክን በሚያስከብር እንደ እግዚአብሔር ቃል መኖር ሲገባቸው ዕለት ተዕለት የሚያደርጉትን ነገር በሕያው አምላክ ቃል እየፈተሹ መሄድ እንዳለባቸው ከሚያምኑ ክርስቲያኖች አንዱ ነኝ። ከዛ ጋር በተገናኘ ወደ ውጭ ሀገር በምትሄዱበት ጊዜ የውሸት ጋብቻ፣ በሐሰተኛ ማስረጃ፣ በተለያዩ ህገወጥ መንገድ እንዳትሄዱ ነው የምመክረው የማበረታታው። እንደዚህ አይነት እድል በሚኖርበት ጊዜ የዳይቨርሲቲ ቪዛ ወይም ደግሞ ኤች1ቢ ቪዛ እነዚህን አስመልክቶ እናንተ ህጋዊ ሆናችሁ በምትሄዱበት አካሄድ እንድትሄዱ እኔ ለእናንተ አማክራለሁ፣ እሰራለሁ። አሁን ላይ ወደ አሜሪካ ወደ ካናዳ ለሚሄዱ ሰዎች ስራዎችን በመስራት ላይ እገኛለሁ። ከዚህ ጋር በተገናኘ ታዲያ እውነቱን ደግሞ በተመሳሳይ መንገድ አስቀምጣለሁ። በቅርቡ ወደ አሜሪካ ከመሄድ ጋር በተገናኘ ወደ አሜሪካ ፈጽሞ መሄድ የሌለባቸው ሰዎች በሚል እንደዚህ አይነት ቪዲዮ ሰርቻለሁ። ስለዚህ ብዙዎች እንደሚናገሩት የዳይቨርሲቲ ቪዛ ለኔ ይደርሰኛል፣ ይህ ዓመት የኔ ነው፣ የግድ መድረስ አለበት በሚል አይምሯቸውን ይህን ያህል ሲያስጨንቁ ስመለከት ትክክል አይነት የሆነ አካሄድ እንዳልሆነ ሊገነዘቡ ይገባሉ እላለሁ። ምክንያቱም ይሄ ራሱ
የአሜሪካ መንግስት ሲያስቀምጠው ዳይቨርሲቲ ቪዛ ሎተሪ ነው የሚለው። ስለዚህ ይሄ የእድል ጉዳይ ነው በዋናነት። ቅድም በተናገርኩት መሰረት ከእናንተ የሚጠበቀውን የእውቀት ስራ መስራት ቢኖርባችሁ፣ ዳይቨርሲቲ ቪዛ ላይ ትልቁ ስራ የፎቶ ስራ ነው። ብዙ ሰዎች ገና ወደ ዋናው የፕሮግራም ማጣሪያ ሳይገቡ ዲስኳሊፋይ ይደረጋል በፎቶቸው ምክንያት። ያንን ደግሞ ፕሮፌሽናል በሆነ መንገድ ፕሮፌሽናል በሆነ አፕሊኬሽን ሶፍትዌር እንዴት እንደሚሰራ ለእናንተ አሳይቻችኋለሁ። እኔም ራሴ እየሰራው ለብዙ ሰዎች ልኬላችኋለሁ። ከዛም በኋላ የሚሆነው የእድል ጉዳይ ነው። ዳይቨርሲቲ ቪዛ ራሱ ደርሷችሁ ማድረግ ያለባችሁን በአግባቡ የማታደርጉ ከሆነ ወደ አሜሪካ ላትሄዱ ትችላላችሁ። ስለዚህ ከዚህ ጋር በተገናኘ የግዴታ ዳይቨርሲቲ ቪዛ ይደርሰኛል ካልደረሰኝ ብላችሁ ራሳችሁን በጣም ማጨናነቅ አይገባችሁ። የእድል ጉዳይ ነው። ኮንፈርሜሽን ነምበራችሁን ታስገባላችሁ። ከደረሳችሁ ደረሳችሁ፣ ካልደረሳችሁ ደግሞ አልደረሳችሁም። የእድል ጉዳይ ስለሆነ የዚህን ያህል በጣም ቀለል አድርጋችሁ እንድታስቡት ነው የምመክረው። ይህንን በተመለከተ ታዲያ የዳይቨርሲቲ ቪዛ 2026 ፕሮግራም ላይ እናንተ የሎተሪው አሸናፊ መሆንና አለመሆናችሁን ኮንፈርሜሽን ነምበር እያስገባችሁ ሌሎችም እዚህ ጋር የሚጠይቃችሁ መጠይቅ እንደ ልደት ቀን እንዲሁም ደግሞ የአያት ስም የእናንተን ስም በማስገባት ማወቅ ትችላላችሁ። ነገር ግን ኮንፈርሜሽን ነምበራችሁን ብትረሱትስ? ይሄ ዋናው ጥያቄ ነው። ያንን ብትረሱት የዳይቨርሲቲ ቪዛ 2026 ፕሮግራም ያንን ሪትሪቭ የምታገኙበትን መንገድ አዘጋጅቷል። ያ እንዴት ነው የሚደረገው የሚለውን ቀጥሎ በሰራውላችሁ ቪዲዮ እንድትመለከቱ አበረታታለሁ። በተመሳሳይ መንገድ ደግሞ እኔ የሞላውላችሁ ካላችሁ ምናልባት የኮንፈርሜሽን ቁጥሩን ከረሳችሁት እኔን ኮንታክት ማድረግ ትችላላችሁ። ከዚህ በፊት ስታገኙ በነበረው እዚህ ጋር ባለው የጂሜል አካውንት ወይም ደግሞ እዚህ ጋር በምትመለከቱት የቴሌግራም አካውንት፣ ከዛ ውጭ ደግሞ እዚህ ባለው ስልክ ሜሴጅ ልታደርጉልኝ ትችላላችሁ። እኔ የእናንተን ኮንፈርሜሽን ነምበር ለእናንተ ልልክላችሁ እችላለሁ። እንዲሁም ደግሞ የዲቪ 2026 ሎተሪ አሸናፊ ከሆናችሁ የማማከሩን ስራ ከኔ ጋር ልትሰሩ ትችላላችሁ። መልካም የሆነው ሁሉ እንዲገጥማችሁ እመኝላችኋለሁ።